በቅኝ ግዛት ያለፈ ታሪኳና በአሁን ጊዜው አስቸጋሪ ሁኔታዎች መካከል በተያዘች ሀገር ውስጥ አንድ ወጣት ካፒቴን ወደ አመራርነት ፈተና ገባ። ኢብራሂም ትራኦሬ በ36 ዓመቱ የጸጥታ ስጋቶችን፣ የፖለቲካ አለመረጋጋትንና ራስን በራስ የማስተዳደር ፍላጎትን የምትታገል አዲስ የቡርኪና ፋሶ የፊት ተሰላፊ ወጣት ሆነ። ይህ የህይወት ታሪክ ብቻ አይደለም፣ ጥልቅ ለውጥ እያደረገች ወዳለች ሀገር ልብ የሚደረግ ጉዞ እንጂ። የኢብራሂም ትራኦሬ ታሪክ የሚጀምረው በቡርኪና ፋሶ በሞሃውን ግዛት ውስጥ በምትገኝ ኬራ በተባለች ትንሽ ከተማ ነው። አስተዳደጉ በትጋትና በማህበረሰብ እሴቶች ተለይቶ ይታወቃል። በመጀመሪያ ትምህርቱ ጎበዝ ነበር። ከፍተኛ የማሰብ ችሎታ አሳይቷል። በዋጋዱጉ ዩኒቨርሲቲ በጂኦሎጂ የትምህርት ፍላጎቱ ከማህበራዊና ፖለቲካዊ ጉዳዮች ጋር የተሳሰረ ነበር። በተለይም በማርክሲስት ክበቦች ውስጥ በተማሪዎች እንቅስቃሴ ውስጥ መሳተፉ የኃይል ተለዋዋጭነትና ለማህበራዊ ፍትህ ያለውን ግንዛቤ ቀርጾታል። እርሱ የሙስሊም ተማሪዎች ማህበርና የማርክሲስት ማህበር አካል ነበር። ተራኪ በ2009 ዓ.ም ትራኦሬ ከጆርጅ ናሞኦኖ ወታደራዊ አካዳሚ በመመረቅ የወታደራዊ አገልግሎት መንገድን መረጠ። ትራኦሬ እንደ አውሮፓውያን አቆጣጠር በሰሜን ቡርኪና ፋሶ በምትገኝ ካያ ወደሚገኝ እግረኛ ክፍል ከመዛወሩ በፊት ወደ ሞሮኮ ለጸረ አውሮፕላን ስልጠና ተልኳል። እንደ አውሮፓውያን አቆጣጠር በ2014 ወደ ምክትልነት ያደገው ትራኦሬ በማሊ ጦርነት ውስጥ የተሳተፈውን የተባበሩት መንግስታት የሰላም አስከባሪ ኃይልን ሚኑስማን ተቀላቀለ። እንደ አውሮፓውያን አቆጣጠር በ2018 በቶምቦክቱ ክልል ዋና የአማጽያን ጥቃቶች ወቅት ድፍረት ካሳዩትና ከሚኒያም ወታደሮች አንዱና ዋነኛ ሆነ። የሰላም አስከባሪ ስራዎችን ውስብስብነትና አመጽን የመዋጋት ተግዳሮቶችን ባይኖ የተመለከተው ትራኦሬ ወደ ቡርኪና ፋሶ ሲመለስ እየተባባሰ የመጣውን የጂሃዲስቶችን ግጭት ግንባር ላይ ለመገኘት አላቅማማም ነበር። እንደ ካፕቴን የወታደሮች መስዋዕትነትና የፖለቲካ ልሂቃኑ ግዴለሽነት መካከለኛ ያለውን ከፍተኛ ልዩነት ተመልክቷል። ትራኦሬ እንደ አውሮፓውያን አቆጣጠር በጥር 2022 የቡርኪና ፋሶን መፈንቅለ መንግስት በመደገፍ የአርበኞች ግንቦት 7ን ወታደራዊ ጅንታ ወደ ስልጣን ያመጣ የጦር መኮንኖች ቡድን አካል ነበር። ከማርች 2022 ጀምሮ በካያ ውስጥ የመድፍ የጦር ሰራዊት መሪ ሆኖ አገልግሏል። እንደ አውሮፓውያን አቆጣጠር በ2019 ዓ.ም ከተመሰረተው የጸረ ሽብርተኛ ክፍል ወይንም የኮብራ ልዩ ኃይል በመባል በሚታወቀው የተገኘ ስለመሆኑ አከራካሪ ነው። እንደ ቢቢሲ፣ አልጀዚራና ዲታስቲንግ እንደዘገበው እሱ በሆነ ወቅት የክፍሉ አካል ነበር። ይሁን እንጂ የዜና መጽሔት ጂን አፍሪክ ከኮብራዎች ጋር ፈጽሞ ግንኙነት እንደሌለው ተናግሯል። ፖል ሄንሪ ሳንዳኦጎ ዳሚባን በሚባል የሚታወቁት ወደ ስልጣን ላይ የነበሩት ነገር ግን በጥር 2022 መፈንቅለ መንግስት መጀመሪያ ላይ በትራኦሬ አማካኝነት መፈንቅለ መንግስት ተደረገባቸው። ሆኖም ፖል ሄንሪ ሳንዳኦጎ ዳሚባን ወደ ስልጣን ያመጣው የጥር 2022 መፈንቅለ መንግስት መጀመሪያ ላይ ተስፋ ነበረው። ሆኖም ዳሚባ የጸጥታ ቀውሱን በብቃት መፍታት አለመቻሉ በወታደሩና በህዝቡ መካከል እያደገ የመጣውን ቅሬታ አስከትሏል። ትራኦሬ በሌሎች መኮንኖች ጋር በመሆን የዳሚባ ቅድሚያ የሚሰጣቸው ነገሮች አመጹና ለመዋጋት ካለው አስቸኳይ ፍላጎት እየተቀየሩ እንደሆነ ተሰምቷቸዋል። በሴፕቴምበር 2022 ትራኦሬና ባልደረቦቹ መኮንኖች ወሳኝ እርምጃ ለመውሰድ ወሰኑ። ዳሚባን ከስልጣን በማውረድ መፈንቅለ መንግስት አደረጉ። የትራኦሬ ወደ አመራር መምጣት ፈጣንና ያልተጠበቀ ነበር። ከመፈንቅለ መንግስቱ በኋላ በቀጥታ ትራኦሬ የአርበኞች ጥበቃና መልሶ ማቋቋም ንቅናቄ መሪ ሆኖ ተመረጠ። እንደ አውሮፓውያን አቆጣጠር በ2022 እንዲሁም ጊዜያዊ ፕሬዝዳንት ቦታን እንደ የሀገር ርዕሰ መስተዳድር የጦር ኃይሎች ጠቅላይ ኃላፊ በመሆን ተሾመ። ከመፈንቅለ መንግስት በኋላ ያለውን ፈጣንና ከህዝብና ከዓለም አቀፍ ማህበረሰብ የተሰጡትን የመጀመሪያ ምላሾች እንመረምራለን። በኤፕሪል 2023 አማጺ ኃይሎች የጥቃታቸውን መጠን እየጨመሩ በሄዱበት ወቅት ወታደራዊውን ለመደገፍ የህዝቡን አጠቃላይ ንቅናቄ አወጀ። አወጀ። ትራኦሬ በአማጽያኑ የተያዙ ቦታዎችን በሙሉ እንደሚቆጣጠርና አማጽያኑ በከፍተኛ ሁኔታ እስኪዳከም ድረስ ምንም አይነት ድርድር እንደማይኖር በይፋ ቃል ገባ። በሚቀጥለው ወር ትራኦሬ በ2004 ዲሞክራሲን ወደ ነበረበት ለመመለስ ታቅዶ የነበረውን ጥያቄ በማንሳት ታጣቂዎቹ ወደ ኋላ እስካልገፉ ድረስ እና የጸጥታ ሁኔታ ካልተሻሻለ በስተቀር ምርጫ ሊካሄድ እንደማይችል ቁርጥ ያለ ውሳኔ ወሰነ። ካፒቴን ኢብራሂም ትራኦሬ
በሴፕቴምበር 2022 ስልጣን ከያዙ በኋላ በፈረንሳይና በቡርኪና ፋሶ መካከል ያለው ግንኙነት በከፍተኛ ሁኔታ ተባብሷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የቡርኪና ፋሶ አመራር እርምጃዎችና ንግግሮች እንዳሳሰባቸው ገለጹ። በጥር 2023 ብዙ የአፍሪካ መሪዎች ሊያደርጉት ሳይሆን ሊያስቡት የማይችሉትን የቡርኪና ፋሶ መንግስት የፈረንሳይ ወታደሮች በአንድ ወር ጊዜ ውስጥ ከግዛቱ ለቀው እንዲወጡ መጠየቁን የሚገልጹ ዘገባዎች ወጡ። ፕሬዝዳንት ማክሮን ማብራሪያዎችን በመፈለግ ምላሽ ሰጡ። በአስተያየቶች ላይ ታላቅ ግራ መጋባት እንደነበር በመግለጽና ከካፕቴን ትራኦሬ ኦፊሻላዊ ግንኙነት አስፈላጊነት ላይ በአስተያየቶቹ ላይ ታላቅ ግራ መጋባት እንደነበር በመግለጽ እና ከካፕቴን ትራኦሬ ኦፊሻላዊ ግንኙነት አስፈላጊነት ላይ አጽንኦት ሰጥተዋል። የተሳሳተ መረጃ ሊፈጠር የሚችለውንና የቡርኪና ፋሶ መንግስትን ይፋዊ አቋም የማጣራት አስፈላጊነት በማሳየት ጥንቃቄ እንዲደረግ አሳስበዋል። በኤፕሪል 2024 የቡርኪና ፋሶ ጁንታ 3 የፈረንሳይ ዲፕሎማቶችን በአገራዊ እንቅስቃሴ በመወንጀል ሲያባርር ውጥረቱ ተባባሰ። የፈረንሳይ የውጭ ጉዳይ ሚኒስትር እነዚህን ውንጀላዎች መሰረተ ቢስ በማለት ውድቅ አድርጎ በውሳኔው ማዘኑን ገለጸ። በዚህ ያላበቃው ካፕቴን ትራኦሬ እንደ አውሮፓውያን አቆጣጠር በጁላይ 2024 ከጎረቤት ሀገራት ቤኒንና አይቮሪ ኮስት ጋር በመተባበር ቡርኪና ፋሶን ለማተራመስ ሙከራ አድርጋለች በማለት ፈረንሳይን በድጋሚ ከሰሷት። በቤኒን የሚገኘው የፈረንሳይ ጦር ሰፈሮች በቡርኪና ፋሶ ላይ ስለመቃወማቸው ማስረጃ አለኝ ሲል ተናግሯል። ምንም እንኳን ፈረንሳይ በቤኒን ምንም አይነት የጦር ሰፈር እንደሌላት በመግለጽ እነዚህን ክሶች ውድቅ አድርጋ ነበር። የሻከረው ግንኙነቱ በጥር 2025 ካፕቴን ትራኦሬ ፈረንሳይ አማጽያንን በመውጋት ላደረገችው እገዛ የአፍሪካ መሪዎች አመሰግናለሁ ማለትን ረስተዋል ሲሉ ፕሬዝዳንት ማክሮን በሰጡት አስተያየት ሲተቹ ነበር። ትራኦሬ የማክሮንን ንግግር ሁሉንም አፍሪካውያንን ያዋረደ ነው በማለት የአፍሪካ ሀገራት ከፈረንሳይ ጋር ያላቸውን ወታደራዊ ትብብር ስምምነቶችም እንዲያቋርጡ ጠይቀዋል። እነዚህ እድገቶች በካፕቴን ትራኦሬ መሪነት እና በፈረንሳይ መካከል ያለውን ጥልቅ ቁርሾ የሚያንጸባርቁ ሲሆን ይህም በጋራ ክስና በቡርኪና ፋሶ የውጭ ፖሊሲ አቅጣጫ ላይ ከፍተኛ ለውጥ አሳይቷል። ሮይተርስ እና ዘ ኒውዮርክ ታይምስ እንደዘገቡት ትራኦሬ ከሩሲያ ቅጥረኛ ድርጅት ወይም ዋግነር ግሩፕ ከሚባሉት ጋር ግንኙነት አለው ተብሎ የተጠረጠረው ጸረ ፈረንሳይና ሩሲያዊ ድጋፍ ያላቸው አመለካከቶችን በመግለጹ ነው። ትራኦሬ የሀገሪቱ ዋና ከተማ ወደ ሆነችው ዋጋዱጉ ሲገባ ደጋፊዎቹ በደስታ ጮሁ። አንዳንዶቹ የሩሲያን ባንዲራ እያውለበለቡ ነበር። የጋና መንግስት ትራኦሬ መፈንቅለ መንግስቱን ተከትሎ ከዋግነር ግሩፕ ጋር ተባብሮ መስራት እንደጀመረና ቅጥረኞቹን በጂሃዲስት አማጽያን ላይ መዝግቦ እንደጀመረ በይፋ ከሰሰ። ትራኦሬ ይህንን አስተባብሏል። የኛ ዋግነር ቪዲፒ ናቸው ለሀገር መከላከያ በጎ ፍቃደኞችን በመጥቀስ እንደ አውሮፓውያን አቆጣጠር ጁላይ 29 ቀን 2023 የሩሲያ አፍሪካ መሪዎች ጉባኤን ተከትሎ ትራኦሬ የሀገራቸው ህዝቦች ሩሲያን እንደሚደግፉ ገልጸው በ1992 የተዘጋውን የሩሲያ ኤምባሲ ለመክፈት ውሳኔ መተላለፉን አስታውቀው ከፈቱ። በግንቦት 2023 ለሞንዴ የተሰኘው ጋዜጣ እንደገለጸው የትራኦሬ አገዛዝ ለጊዜው ከጂሃዲስቶች ጋር በሚደረገው ውጊያ ላይ የራሱን ኃይሎች መጠቀምን የሚደግፍ ይመስላልና የዋግነር ሩሲያንን እርዳታ አልጠየቀም። እንደ አውሮፓውያን አቆጣጠር በኖቬምበር 2023 የቡርኪና ፋሶ የሚኒስትሮች ምክር ቤት በሀገሪቱ የመጀመሪያውን የወርቅ ማጣሪያ ግንባታ ጸደቀ። ይህ በቡርኪና ፋሶ የወርቅ ዘርፍ ትልቅ እድገትን አሳይቷል። ይህም በሀገሪቱ እያደገ ያለውን የወርቅ ማዕድን ኢንዱስትሪ ጥቅም ላይ መዋል ነው። ትራኦሬ ያልተጣራ ቁሳቁሶችን ወደ ውጭ ከመላክ ይልቅ ወርቅን በሀገር ውስጥ በማጣራት የወርቅ ሀብቷን የበለጠ ለመቆጣጠር ይፈልጋል። ይህም የመንግስት ገቢና ከወርቅ ዘርፍ የሚገኘውን ኢኮኖሚያዊ ተጠቃሚነት ይጨምራል በሚል አሁን ላይ በቀን ከ400 ኪሎ ግራም ወርቅ በላይ በማምረት ላይ ይገኛሉ። እንደ አውሮፓውያን አቆጣጠር ይህ እገዳ መሰል ተግባራትን ለመቆጣጠርና ወደ ውጭ የሚላከው ወርቅ በአግባቡ ተመዝግቦ ለመንግስት ገቢ አስተዋጽኦ ለማድረግ ያለመ ነው። መንግስት ይህንን እገዳ መደበኛ ከሌብነት የጸዳና ተጠያቂነት ያለው አሰራር በአነስተኛ መጠን የሚመረቱ ወርቅን ወደ ውጭ ለመላክ ያስችላል የሚል ተስፋ አለው። እንደ አውሮፓውያን አቆጣጠር በመቀጠልም የቡርኪና ፋሶን ዓለም አቀፍ የድጋፍ አጋርነት ለማግኘት ሌሎች አድማሶችን መመልከት እንፈልጋለን በማለት ሁሉንም ተቃዋሚ የጎረቤት ሀገራት የሚያስማማ አዳዲስ ዲፕሎማሲያዊ ስምምነቶችን እንደሚፈልግ ገለጸ። ብዙም ሳይቆይ የትራኦሬ መንግስት ከማሊና ጊኒ ጋር በፌዴራል
ፌዴሬሽን ተጣመሩ። ሶስቱ ሀገሮች በወታደራዊ አመራር ስር ሆነው ሲሆኑ በትብብር ለመስራት ስምምነት አኖሩ። አሁን ላይ በወታደራዊ ጁንታ የምትመራ ትልቅ ሀገር ሆናለች። የፈረንሳይ ወታደራዊ ድጋፍን ለመተካት ትራኦሬ ከቱርክና ሩሲያ ጋር የጠበቀ ግንኙነት ፈጥሮ አሁን ላይ እጅግ ከሚከበሩና ራሳቸውን ካስከበሩ የአፍሪካ መሪዎች ቀዳሚውን ስፍራ ይዟል። ውድ የቻናላችን ተከታታዮች ስለሰማችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸርን ሰንብት። መልካም ጊዜ